ኢትዮጵያ አንድ ጊዜ ነው ለዓለም ዋንጫ ያለፈችው። እሱም ያለፈችው ጥሶ በገባው ደቂቃ። ለዓለም ዋንጫ ማለት ከ20 ዓመት በታች ዓለም ዋንጫ። ኢትዮጵያ ሶስተኛውን ጌም ከደቡብ አፍሪካ ጋር ነው የምትጫወተው። ግብጽና ካሜሩን ምድብ ላይ ያሉ ሁለት ቡድን ነው ከምድብ የሚያልፈው። ኢትዮጵያን ያዘጋጀችው ውድድሩን ኢትዮጵያ ለማለፍ ደቡብ አፍሪካ ማሸነፍ አለባት። ከዛ የግብጽና ካሜሩን መሸናነፍ አለባቸው። ግብጽና ካሜሩን ግን አቻ ከወጡ ተያይዘው ያልፋሉ። ቀድሞ የተጫወቱት ግብጽና ካሜሩን ናቸው። እኩል ሰዓት አልነበረም ጨዋታ። ግብጽና ካሜሩን ከዚህ እዛ ይለቃል፣ አጥቂ አይሄድም። በቃ ህዝቡ ቀጥሎ ኢትዮጵያና የደቡብ አፍሪካ ጨዋታ አለ። ኢትዮጵያና ግብጽና ካሜሩን አቻ ከወጡ ወደቀ። የኔ ያላ ሰፈር ልጅ ነው፣ የኛ ሰፈር ልጅ ነው። በዛ በኩል ሰው ገባ፣ ተመልካች ተከተለ፣ አሯሩጠው ከሜዳ አስወጧቸው። ማአት ነገር ተሰባበረ። ምን አለ? ከዛ ካፍ ተሰበሰበ፣ ቅጣት ተቀጣ። ግብጽና ካሜሩን አበበ ቢቂላ ስቴዲየም እንዲጫወቱ ሌላ ጨዋታ ማለት ነው። ሌላ ቀን ኢትዮጵያና ደቡብ አፍሪካ በኩል ሰዓት አዲስ አበባ ስቴዲየም ያሸነፈ ያልፋል። ኢትዮጵያ ደቡብ አፍሪካን 4-1 አሸነፈች። እዛ ጋር ግብጽ ካሜሩን 3-1 አሸነፈች። ኢትዮጵያ ከምድቡ አለፈች፣ ለዓለም ዋንጫ በቃች። ማን ነው የጀለሰው? ስሙን አላስታውስም። ጋዜጣ ላይ ምናምን ወጥቷል። ያኔ ተመግሷል። ይመቸው። አዎ እንዴ አንተ በጣም ግን የምር ግን ለወጡ ታውቃለህ። ለምን ህግ የሚሰብር ሰው የምታወጡት? አዎ እና አታውቁ። ህግ የሚሰብር አይደለም እኮ ያ ነገር ስላየ እኮ ነው። ያ ባይሆን ኖሮ አልሰማሽውም እንዴ? እየቀለዱ እኮ ነው። አቻ ከወጡ ሁለቱም ተያይዘው ያልፋሉ። ስለዚህ እሱ ስለገባ ተበጠበጠ ምናምን። ከዛ ኧረ ልክ አልነበረም ጨዋታው ተባለ። ይመቸው ይሶይ ይቀልዳሉ። ግን ያው ማን እንደሆንክ ታውቃለህ ብለና ስለ ህግ አንጣጣም አገባኝ። አይ ይመቸው። ግን በቃ ሰይድ በስፖርትና በመጽሐፍ ይዝናናል።